ጋብቻ ርዝቅ ያሰፋል። አላህ እየኩኑ ፉቀራ ዩግኒሁሙላህ ድሆች ከሆናችሁ አላህ ያብቃቃችኋል፣ ሀብታም አላህ ያደርጋችኋል። አብዱላህ ኢብኑ መስዑድ ምን አሉ? ኢልተሚሱል ጊና ፊ ዘዋጅ አሉ። ሀብትን በጋብቻ ውስጥ ፈልጉት። ጋብቻ ርዝቅ ያሰፋል። እናቷ ቤት ምትበላው ያላጣችሁ፣ አባቷ ቤት ምትበላው ያላጣችሁ አንተ ጋር ስትመጣ ታጣለች እንዴ? አንተ ጋር እኮ ስትመጣ እዛ ቤት ያለውን ርዝቅ አላህ ወዴት ያመጣዋል? ወደ አንተ ያመጣዋል። ዛሬ ጋብቻን ሰው ርቋል። በሐራም ነገር እየሮጠ ነው ዛሬ። ሐራም ነገር ገርል ፍሬንድ ቦይ ፍሬንድ ምናምን አይደል? ሱብሃንአላህ። ሰው ለሐራሙ ገንዘብ አላጣም። ሐራም ይዞ አቅፍና ጁስም ይጋብዛል፣ ክትፎም ይጋብዛል። በቃ ስንት ቦታ ይወስዳል። ለዚህ ገንዘብ ሳታጣ በሐላል መንገድ እንዴት ገንዘብ ይታጣል? ወንድሜ ትንሽ አቅም ካለ እሷን ማኖር የምትችል ከሆነ አግባ። ያ ማሸረ ሸባብ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። እናንተ ወጣቶች አዳምጡ። ያ ማሸረ ሸባብ መን ኢስጠጣዐ ሚንኩሙል ባአተ ከናንተ ውስጥ የጋብቻን ጣጣ የሚችል የጋብቻ ጣጣ እሷን ማኖር የምትችል ማብላት የምትችል እኮ ነው በቃ እንጂ ግድ G+3 ቤት ገንባ ቪኤት መኪና እስኪያስ ካልተባለ እሷን ማኖር የምትችል መን ኢስጠጣዐ ሚንኩሙል ባአ የሚለውንማ አንዳንድ ዑለማዎቹ ግንኙነት የሚችል ብለው የፈሰሩም አሉ። ስለዚህ ምን ያድርግ? የጋብቻን ጣጣ ይቻለ ፈልየተዘወጅ ነው። ያግባ፣ በፍጥነት ያግባ። ለምን? ፈኢነሁ አገዱ ሊልበሰር አይኑን ይሰብርለታል፣ ወአሕሰኑ ሊልፈርጂ ብልቱንም ይጠብቅለታል። ያላገባ ሰው ወንድሞች በቀን 1000 ያገባል፣ 1000 ይፈታል። ልክ አይደለም? እቺንም ያገባል ፈታት ወደው ሌላም ያል አይኑ በቃ እንደ ቢራቢሮ ነው፣ ይቀላብዛል፣ እዛም እዚህም ነው፣ አይረጋጋም። አግባ፣ አይንን ይሰብርልሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ብልትን ከሐራም ይጠብቅልሃል። ካልቻልክስ ፈአለይህ ቢሶም አደራ ጾም ያደራ አላህለው አሉ። ጾሙ። ሰው ከበላ ከጠጣ ምን አለ? ስሜት አለ። አቅም ኖሮት ማግባት እየቻለ እየበላ እየጠጣ አይ እኔ ያላገባም ካለ ወይ ሌባ ነው ወይ በሽተኛ ነው አሉ። እኔ አይደለም ያልኩት፣ እኔ ላይ ደግሞ እንዳትመጡብኝ፣ ዑለማዎች ነው ያሉት። ወይ ሌባ ነው ወይ በሽተኛ ነው። ስሜት የለውም፣ በቃ በሽተኛ ነው። ስሜት የለውም። ሌባ ነው ከተባለ ግልጽ ነው። እዛም ይሄዳል። አላህ ይጠብቀን ከሐራም። ሱብሃንአላህ። አንተ ደስተኛ በሐያት ደስተኛ ለመሆን እኮ ደስታን የምታጋራህ ደስታን የምትጋራህ የትዳር ጓድ ያስፈልግሃል። አላህ እኮ አለ ቁርአን ላይ ድንቅ ተአምር ነው አለ። ምን ሲል? ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕመህ ኢነ ፊ ዛሊከ ለአያትን ሊቀውሚን የተፈከሩን። ወሚን አያቲሂ ከተአምራቶቹ አለ ድንቅ ተአምር አን ኸለቀ ለኩም ሚን አንፉሲኩም ከእናንተ ከነፍሶቻችሁ አላህ ሚስቶችን መፍጠሩ ነው። አዝዋጀን አለ። አያችሁ ከነፍሶቻችሁ ማለት ምንድን ነው? እንደናንተው ሰው ከሆኑ ከምትግባቡት፣ በባህሪ ከምትተዋወቁት። ከጂን ጋር አይደለም ተጋቡ ያለው አላህ፣ ከእንስሳ ጋር አይደለም ተጋቡ ያለው። ከማን ጋር? አን ኸለቀ ለኩም ሚን አንፉሲኩም ከነፍሶቻችሁ ሰው ከሆኑት በባህሪ ከምትግባቡ ሰዎች ለሴቶቹ ባል ለወንዶቹ ሚስት አላህ ፈጠረ። ለምን? ሊተስኩኑ ኢለይሃ ወደሷ እንድትረኩ። አያችሁ እርካታ የሚገኘው በሐላል ገብቻ ብቻ ነው። ወላሂ በሐራም ጭንቀት ነው፣ አዛብ ነው፣ እርካታ የለም። እቺ ማጥምም ያቺ ማጥምም አንቺም ያይጥምሽም በቀያየር ነው በየጊዜ። ለምን? ዚና ነዋ። ደስታውን አላህ ገፎታል፣ አይገኝም ማለት። ወጀዐለ በይነኩም መወደተን ወረሕማ በማዕከላችሁ ደግሞ ፍቅርና እዝነትን አደረግናል። ፍቅርና እዝነት የሚመጣው በሐላል ጋብቻ ላይ ብቻ ነው። በሐራም የለውም። ፍቅርና እዝነት በሐራም የውሸት ነው። አበድኩልሽ ካለሽ የውሸት ነው። እኔ ምግብ መብላት አቅቶኛል አንቺን ካየው ጀምሮ እንቅልፍ እምቢ አለኝ ይላል። ሌባ በየው እስከ ቀኑ 5 ሰዓት ነው የሚተኝ። ምግቡንም ድፍቅ አድርጎ ይበላል። ውሸት በቃ ሸይጣን ነው የሚጫወትበት። ወጀዐለ በይነኩም መወደተን ወረሕማ
ኢነ ፊ ዛሊከ ለአያት ሊቀውም የተፈከሩን በዚህ ላይ ድንቅ ተአምር አለ አለ ለማን ሊቀውም የተፈከሩ ለሚያስተነትኑ ሰዎች ሱብሃንአላህ ይጋባሉ የሁለቱም ቤተሰቦች ይተዋወቃሉ ዝምድና ይቀጥላል ልጆች ይመጣሉ ሱብሃንአላህ ወንድሜ አንተ ከሞትክ በኋላ ወላሂ እቺን ያዙ ጋብቻ የምትርቁ ሰዎች ከሞትክ በኋላ አንቺም ከሞትሽ በኋላ አንቺን ሊያስታውስ ሚችል አንተን ሊያስታውስ ሚችል በሐላል ጋብቻ ያገኘው ልጅሽ ብቻ ነው ከዛ ውጭ የለም ሚስትም ከሞትክ እዷን ትጨርሳለች መቀመጥ ያለባት ጊዜ ትቀመጥና ከዛስ ሌላ ታገባለች ሰው ናታ እሱም ሚስቱ ስትሞት ያገባል ሌላ ሁሉም ሊረሳህ ማይችል ግን ልጅህ ነው ወቁል ረቢ እርሐምሁማ ከማ ረበያኒ ሰጊራ ጌታዬ ወይኔም በልጅነት የተንከባክበው እንዳሳደጉኝ እናት አባቴን እዘንላቸው ቀብራቸውን አስፋላቸው መልካም ነገር ለግሳቸው ብሎ ዱዓ አድርግ ያለን ማን ነው አላህ ነው ልጅህ ብቻ ነው የሚያስታውስህ ልጅ የሌለው የሚነገር ዜና የለውም ይባላል ስለዚህ በጋብቻ ላይ ነው ደግሞ የሚገኘው ጋብቻ ላይ በርታ ጠንከር በል ያ ረብ በል ጋብቻ ደስታን ያመጣል ወላሂ የደስታ ምንጭ ነው የነቢያቶች ሱና ነው በእስልምና የተቀደሰ ነገር ነው እስልምና እጅጉን ያበረታታል ዛሬ በአላህ ሴት ቁጥሩ በዝቷል ማን ያግባቸው አንተ ፎቅ ልገንባ የሆነ ነገር ላድርግ ብለ እንደው በአላህ ለነዚህ ሴቶች አታዝነው በሐራም ላይ መጥፎ ቦታ ላይ እንዲወርቁ ነው እንደ መንገድ የምከፍተው ርዝቅን አላህ ያሰፋልሃል ያስተካክልልሃል ደስታ ይመጣል ጋብቻ ትልቅ ነገር አለው አንድ ዓሊም ሚስታቸውን በጣም ያጫውቷት ነበርና በጣም ሲያዝናኗት አረ ያ ሸኽ እቺኛዋ ቀልድ በዛች ትቅር አለች ለምን እኔ ስሞት ታዲያ ምን ሊውጦት ነው ማን ሊያጫውቶት ነው አለች ሼኽየውም ደፋር ናቸው አንቺ ከሞትሻው ከቀበርኩሽ በኋላ በቃ ምሽቱን ደግሞ አገባለሁ አሉት አለቀሰች አይወዱኝም ማለት ነው አለች አረ ወላሂ ምድር ላይ ካሉ ሰዎች እንዳንቺ ሞዶ የለም አንቺ እኮ ስትሞቺ አላህን የተገናኘሽው ባለ ትዳሩ ነሽ ነው እድለኛ ነሽ እኔ ታዲያ ላጤሉኝ ልቅር እንዴ አላት ሱብሃንአላህ ከሚስት ጋር የምታደርገው ግንኙነት ወፊ ቡዲ አሐዲኩም ሰደቃ ግንኙነት ከሚስት ጋር አድርጋ አጅር አለው አለን እኮ እስልምና አጅር አለው ይጻፋል ምንዳ አለው አንዱ ሰሃባ አንተ የአላህ መልእክተኛ አንዱ ሰው ሚስቱን እርካታ ስሜቱን አርክቶ ምን ብሎ አጅር ይኖረዋል ብሎ ተደንቆ ጠየቃቸው እሳቸውም በቀጥታ አዎ አላሉትም በጣም እንዲረዳ እስቲ ንገረኝ በሐራም ላይ ቢወርቅ ዝሙት ላይ ቢፈጽም ዝሙት ላይ ቢያውለው ወንጀል አይሆንበትም እንዴ ይሉታል አዎ ይሆንበታል ልክ እንደዛው በሐላል ሲያደርገው ደግሞ የወንጀል ተጥቃራኒ ምንድነው ሰዋብ ነው ምንዳ ነው አይደል ምንዳ ያገኛል አየ ግንኙነት አድርገ ምንዳ አለ ያለ ዲን ነው እስልምና ማለት ጋብቻን የሚያበረታታ ስለዚህ ርዝቁን አንዱ የሚያሰፈው ጋብቻ ነው ጋብቻ ላይ በርታ ጣራ እየቆጠርክ አትደር ጣራ ነው በቃ ብዙ ነገር ልታስለፈልፉኝ ነው እናንተ አግቡ በቃ ሙስታሂድ ናችሁ ለዚህ ለዳዋ ብቻ እንዳጠሩ ነው ላገባ ነው ብላችሁ ሙስታሂድ ናችሁ አዎ ያላገባህ ወላጆችም ደግሞ ለወላጆችም አለኝ መልእክት ትዳር ተፈልጎ ሲመጣ ልጆቻችሁን ሊያገባ ሊጠይቅ በወግ ማዕረጉ በዚህ ወቅት ላይ በተለይ እናት አባትን አክብሮ ሽምግልና ልኮ ትዳር ሲጠይቅ ምን አለው አትበሉ ሳይኖር ድንጋይ ሊያበላት አይደለም ግን ይሄ በጣም ከባድ ጥያቄ አለ አሁን ዶ ቋንቋው ተቀይሮ ኢማን አለ ወይ ይባላል ኢማን ገንዘብ እኮ ነው ሱብሃንአላህ ይሄ መሆን የለበትም ከናንተ ስነ ምግባሩ የምትወዱለት አኽላቅ ያለው ሰው ልጃችሁን ፈልጎ ከመጣ ዳሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም እምቢ ካላችሁ ግን ከጀርባ ሌላ ፈሳድ ይፈጠራል አሉ የአላህ መልእክተኛ ምን ማለት ነው ሁለቱ ሰዎች በጓሮ በር ይገናኙና በሐራም ግንኙነት ይጀምራሉ አንዴ ምን ገጠመኝ መሰላችሁ አንድ ወንድም ሲነግረኝ ሽምግልና ላካንቱ አይ ብለው አትመጥም ነገር ብለው አባረሩት ልጅየው አላህን ይፈራ ነበርና በቃ ከተከለከልኩ ብሎ ከሷ ጋር ግንኙነት አቋርጣለሁ ብሎ አቋርጦ ሌላ ትዳር ፈልጎ ሌላ ሀያት ጀመረ እቺ ባል መጥቶላት ወላጆቿ የመለሱባት ልጅ በንዴት ከሌላ ሰው ሄዳ ሐራም ግንኙነት ትጀምራለች
ሆዷ እየገፋ ሲመጣ የልጅቷና ደውላ ይሄ ልጅ ጋር ባክህ ቶሎ በል ሽማግሌ ላክ አለችው። የምን ሽማግሌ? ባለፈው እንትን ባክህ ቶሎ በል ሳንዋረድ አለች። ምንድነው? እንደዚህ ተከስቷል። እኔ እኮ የዛኔ ነው ያቆምኩት። ስትጠየቅ ከሌላ ሰው ናለች። ፈሳድ ይከሰታል። አንተ ልሸጣት ነው እንዴ? አጥንቱ ምንድነው ይላል አንዳንዱ። እንዴ አጥንቱ በላብራቶሪ ገብቶ ይመርመር አጥንቱ ምንድነው ይላል ሲጠየቅ። ስነ ምግባር ካለው ነው። ስነ ምግባር ካለው ዋናው እሱ ነው። ፎቅ አይኑረው ሀብት አይኑረው አይደለም፣ ብቻ ስነ ምግባር ነው። ዲን ነው ይታያል። መጀመሪያ ዲን ካላት ይንከባከባታል። ዲን ከሌለውስ የተሸጠ ዕቃ ነው የሚያደርግ፣ እንደፈለገ ነው የሚያደርጋት። ቤተሰብን ጭምር ያዋርዳል በገንዘቡ የሚያስብ ሰው ሲሆን። አላህን የሚፈራ ከሆነ ግን ሴቶች ምንድናቸው? የአላህ አማና ናቸው። አያችሁ፣ ሴቶች የአላህ አማና ናቸው። ያን አማናውን ነው የሚወጣው አላህ የሚፈራ ከሆነ። ካልፈለገ በጥሩ ሁኔታ ያሰናብታል እንጂ አይበድልም ነው። አንተም ስታገባ ሷሊሃን ምረጥ፣ ዲን ያላትን። ለምን? ለልጆች ዲን እንድታስተምርልህ። አለዛ ዱንያ ፈልጎ ይገባል። አንዳንዱ አሁን ደግሞ ያ አላህ ምን ሰማው ከባድ ዱንያ ብሯን ፈልጎ ይመጣል። ብሩ ሲያልቅ አላቅሽም ይላታል። በእስልምና እኮ አስተዳዳሪ ወንድ ነው። الرجال قوامون على النساء። ስለዚህ ጋብቻ ላይ ጠንከር በሉ።